እሺ ሰላም ቤተሰቦች እንደምን አላችሁ? በዛሬው ያው ላይቭ ስትሪም ሴሽን ላይ የማሳያችሁ ማይክሮሶፍት ኤክሴል ላይ መሰረታዊ የሆነ ሰም እና ራንክ እና ኤክሴል እንዴት እንደምንሰራ ነው። ሰላም ቤተሰቦች እንደምን አላችሁ? በዛሬው ያው ላይቭ ስትሪም ሴሽን ላይ የማሳያችሁ ማይክሮሶፍት ኤክሴል ላይ መሰረታዊ የሆነ ሰም እና ራንክ እና ኤክሴል እንዴት እንደምንሰራ ነው። ሰላም ቤተሰቦች እንደምን አላችሁ? በዚህ በቪዲዮ ሰላም ቤተሰቦች እንደምን አላችሁ? በዛሬው ላይቭ ሴሽን የማሳያችሁ ቀጥታ እንዴት አድርገን ማይክሮሶፍት ኤክሴል ላይ መሰረታዊ የሆኑ ስራዎችን ሰም ራንክ ኤክሴል እና ሰም ራንክ እና አቬሬጅ እንደዚሁም ሚኒመም እና ማክሲመም እንዳያድርገን መስራት እንችላለን የሚለውን ነው። እንደ መሰረታዊነት እነዚህን ዳታዎች ሳምፕል ዳታዎች ይዣለሁኝ። እነዚህ ሳምፕል ዳታዎች ተጠቅመን የሰም እና አቬሬጅ እና ራንክ እንዳያድርገን መስራት እንደምንችል አሳያችኋለሁኝ። ነገር ግን ለዚህ ለቤቱ አዲስ ከሆናችሁ ይህ ቻናል በተለያዩ ምክንያት ስለማይሰራ ኦፊሻል የሆነ የራሴ ቻናል አለኝ። አዲስ ነው ቻናሉ። እሱን ይገብታችሁ ዩቲዩብ ላይ ሰርች አድርጋችሁ ሰብስክራይብ ታደርጉኛላችሁ። እሱን ቻናሉን አሳያቸዋለሁኝ። ያ ቻናል ያው ምናልባት አንድ ሰብስክራይበር ከገባልኝ የተሻለ ስራ እሰራለሁ ብዬ አስባለሁኝ እና ያው እናንተም ያው እዚህ ግሩፕ ላይ እዚህ ቻናል ላይ ቢያንስ እስከ 27,000 አካባቢ ፎሎወር አለኝ። ስለዚህ እናንተ እዛ ሄዳችሁ ከዚህ ከ27,000ዎች ውስጥ እናንተ ደግሞ ቢያንስ ትሞሉልኛላችሁ ብዬ አስባለሁኝ እና ሻምበል ቴክ ቲፕ ብላችሁ ሰርች ታደርጋላችሁ። ሻምበል ቴክ ቲፕ ብላችሁ ሰርች ታደርጋላችሁ። ቴክ ቲፕ ከዛ እንደዚህ ታደርጋችሁ ሰርች ታደርጋችሁ ይመጣላችኋል ማለት ነው። አሁን ለጊዜ ያሉት ፎሎወር እነዚህ ናቸው። ስለዚህ ይህን ቻናል ገብታችሁ ሰብስክራይብ ታደርጋላችሁ። 1,000 ከሞላ እንግዲህ አሪፍ አሪፍ ቪዲዮዎችን ይዤላችሁ እመጣለሁ ማለት ነው። ምክንያቱም ላይቭ መግባት አልችልም በሱ እና ለዚያ ነው። ለቤቱ አዲስ ከሆናችሁ ያው ዝሮ ዝሮ የአሁን ኤክሴልን አሳያችኋለሁኝ። የመጀመሪያ ስራችን ኤክሴላችንን ክሬት እናደርጋለን። ኤክሴል ክሬት በምናደርግ ሰዓት ኖርማሊ ኤክሴልን ኦፕን ስናደርገው ባዶ ሽት ነው ክሬት የሚያደርግልን። ከዛ በኋላ ታች ጋር ይህች መደመር ምልክቷን እሷን በመጫን አዳዲስ ሽቶችን ክሬት እናደርጋለን። ሽት ማለት ልክ እንትን ላይ እንዳለ ወረቀት ልክ አዳዲስ ወረቀት እንደ መጽሐፍ ማለት ነው። አዳዲስ ወረቀት እንደ መግዛት ወይም ክሬት እንደማድረግ ማለት ነው። ከዚሁ ከሽቱ ላይ እንዳለን ግን ቀጥታ የምናደርገው ምንድነው? ከዚህ ከፋይል ኦፕሽን ላይ ስንገባ ስታክ ስለሚያደርግ ነው ሶሪ። ፋይል ታብ ላይ እንገባና ሶሪ ስታክ ያደረገ በጣም በርካታ አፕሊኬሽኖችም ስለተከፈቱ ነው በአንድ ጊዜ ነው። ምንም ማድረግ አልቻለም። ካፕከትን ልዝጋውና እስኪ ካፕከትን ልዝጋው። ካፕከት እንዳጋጣሚ ቪዲዮ ኤዲት አደርጋለሁ ብዬ ከፍቼው ነው። እሺ እዚህ ጋር ፋይል ታብ ጋር እንገባና ፋይል ታብ ጋር ስንገባ ወርታችን የምናያቸው ነገሮች አሉ እና ከጎን ላይ እዚህ ጋር ፕሮቴክት ወርክ ቡክ የሚል አለ። እሱም ፕሮቴክት ወርክ ቡክ ማለት እንደ እንትናችን ያለንን የኤክሴሉን በፓስወርድ መቆለፍ ማለት ነው። እኔ ኦልሬዲ በፓስወርድ የተቆለፈ ስለሆነ ለሌላ ቱቶሪያል አዘጋጅቼ የተቆለፈ ነው። ግን እሱን ስንጫነው ኢንክሪፕት ዊዝ ፓስወርድ የሚል አለ። እሱን ኢንክሪፕት ዊዝ ፓስወርድ አድርገን በፓስወርድ መቆለፍ እንችላለን ማለት ነው። ከዛ በኋላ ኤክስፖርት የሚለው ጋር ታብ ላይ ሄደን ወደ ፒዲኤፍ ኮንቨርት ማድረግ እንችላለን። ለወርድም ተመሳሳይ ነው ፋንክሽናሊቲው ማለት ነው። እዚሁ ሴቭ አስም ጋር በመሄድ ከኤክሴል በተጨማሪ ሌላ ታይፖች አሉት። ሴቭ ማድረግ ተፈልጋችሁ ማለት ነው። ሴቭ አስ ብላችሁ ሴቭ አስ በምትመርጡ ሰዓት ሎኬሽን በምትመርጡ ሰዓት ሎኬሽን ትመርጡና ከዛ በኋላ የትኛውም ሴቭ በምታደርጉ ሰዓት ያው ይታወቃል ነው ሎኬሽን ትመርጣላችሁ። ሎኬሽን ከመረጣችሁ በኋላ ግን ያን የመረጣችሁትን ሎኬሽን ብሮ ስታደርጉ ስታክ ስለሚያደርግ ነው ሶሪ። ከመረጣችሁ ሎኬሽን ላይ ሆናችሁ ወደታች በጣም ብዙ ፎርማቶች አሉ። ኢቨን ኢፍ በፒዲኤፍ ፎርማት ለራሱ ኤክስፖርት ማድረግ ትችላላችሁ ማለት ነው። በዚሁ ላይ ትዝ እንዳለኝ ምናልባት ፕሪንት በምታደርጉ ሰዓት ይሄንን ፕሪንት ለማድረግ በምትፈልጉ ሰዓት ላይ ፕሪንት ላይ መጀመሪያ የምታደርጉት ቪው ጋር ሄዳችሁ ምን ታደርጋላችሁ? ፔጅ ብሬክ ፕሪቪው የሚለውን እሱ መጫን አለባችሁ። ፔጅ ብሬክ ፕሪቪው ማለት ረጅም ኤክሴል ከሆነ እንዴት መቆረጥ ይችላል የሚለውን ፕሪቪው ያደርግልን። አሁን ምሳሌ ይሄኛው እኔ አንድ ፔጅ ላይ የሚያልቁት እነዚህ ናቸው አለ። በርካታ ዳታ ስለሌለኝ ነው ወደ ጎን ማለት ነው። ነገር ግን እንዴት እንደሚቆረጥ ያሳያችኋል ማለት ነው። ምናልባት እናንተ በጣም ከሰፋባችሁ ማስተካከል ትችላላችሁ።
በጣም ከጠበበባችሁ ግን ያቲቺ ከጎን ላይ የምትጫኗት ቀስቷ ብሉዋን ወደ ጎን ስታሰፉት ሌላ ሮ አድ ያደርጋል ማለት ነው። የሚቆረጥ እንዳይኖርባችሁ ወደታችም የሚቆረጥ ካለ ወደታች ማለት ነው። ማጠብ የምፈልጉን ከሆነ እንደዚህ በተመሳሳይ ታጠባላችሁ ማለት ነው። አሁን ይቺ ወረቀት ላይ ፕሪንት የምትሆነው ሳይዝ ናት ማለት ነው። ከዛ በኋላ እንደጨረስኩኝ እንደዚህ አድርጌ አጀስት ካደረጋችሁ በኋላ ቀጥታ ሄዳችሁ ሰሌክት አድርጋችሁ ፕሪንት ማድረግ ነው ማለት። አሁን ኖርማል ቪው አድርገዋለኝ። ከዛ በኋላ እዚህ መጣና ሰሌክት አድርጌ አጀስት ስላደረኩት ማለት ሰሌክት አድርጌ ኮንትሮል ፒ ብዬ ፕሪንት አደርጋለሁ ማለት ነው። ፕሪንተር ስለሌለኝ አሁን ላይ ማለት ነው። ስለዚህ እንዳጠቃላይ ይህን ኤክሴል ዳታ ወደ እንትን መጀመሪያ ሴሪያል ነምበር እንዴት እንደምንሰጥ እንየው። መጀመሪያ ሴሪያል ነምበር ለመስጠት የመጀመሪያ ስራችን አንድ ቁጥር ብለን እንሰጠው እንጽፍና አንድ ቁጥር ካልን በኋላ ወርታችን እንጎትተዋለን። ወርታ ስንጎትተው ራሱ ቁጥሩን ዱፕሊኬት ያደርግልናል። ከዛ በኋላ ፊል ሲሪየስ እንለዋለን ማለት ነው። ይሄ የመጀመሪያው መንገድ ነው። ነገር ግን ይሄ ብቻ አይደለም መንገዱ፣ ሌሎች መንገዶችም አሉ። ለምሳሌ ይሄኛውን ቁጥር እናጥፋና እንየው። ይሄኛውን ቁጥር እናጥፋና ከዛ አንድ ብለን እንጽፍና ከዛ በኋላ ሁለት ብለን እንቀጥላለን። ነገር ግን ከዚህ ወርታች እንዲቀጥልን ሁለቱንም ሰሌክት እናደርግና ከዛ በኋላ ወርታች እንገትተዋለን ማለት ነው። ከዛ በኋላ ራሱ በዛ ሲሪየስ መሰረት ይቀጥላል ማለት ነው። ከዛ በመቀጠል የሚሆነው ሰምና ራንክ እንዴት እንሰራለን የሚለው ነው። ሰምና ራንክ ለመስራት እኩል ይሆናል እንልና ከዛ በኋላ ሰም ብላችሁ መጻፍ ትችላላችሁ ማኑዋሊ። ነገር ግን እኔ ግራፊካሉ ሞስት ኦፍ አብዛኛው ሰው ግራፊካል ስለሚመቸው ግራፊካሉ ላሳያችሁ። ይሄኛው ፕሮግራማቲካሊ ነው። እዚህ ጋር እንገባና ኤፍ ኦፍ ኤክስ እንመርጣለን። ከዛ በኋላ እዚህኛው ጋር ሆናችሁ ሰርች ማድረጋችሁ እንዳትረሱ ሰም ብላችሁ። ነገር ግን ታች ላይ ሞስት ፍሪኩዌንትሊ ዩዝድ የሚለውን ሳይሆን ኦል ላይ ታደርጉትና ሰርች ታደርጋላችሁ። ሰርች ካደረጋችሁ በኋላ ሰም የሚለው ጋር ትገባላችሁ። ሰም የሚለው ጋር ከገባችሁ በኋላ ቁጥሮቹን ትመርጣላችሁ ማለት ነው። ከጎን ጎን ከሰብጀክቱ ትመርጣላችሁ። ከዛ በኋላ ቀጥታ ደምረልኝ ማለት ነው። ከዛ ወርታች መገተት ነው። ኔክስት ዛት ሁለተኛ ላይ ራንክ ለመስራት የምናደርገው ነገር ቀጥታ እዚህኛው ጋር እኩል ሆነ ሳይሆን እዚህኛው ኤፍ ኦፍ ኤክሱ ላይ እንገባለን። ኤፍ ኦፍ ኤክሱ ላይ ከገባን በኋላ እኔ ከአሁን በፊት ስለሰራሁበት ነው። ነገር ግን እናንተ እዚህ ጋር ራንክ ብላችሁ ትጽፉና ከዛ ኦል ታደርጉና ሰርች ታደርጋላችሁ። ኦል አድርጋችሁ ወይንም ወርታች ራንክ ብላችሁ ሰርች ማድረግ ትችላላችሁ። እኔ አሁን ሞስት ሪሰንት ዩዝድ የሚለውን እሱን መርጥና ራንክ የሚለውን መርጣለሁ። ከዛ ኦኬ ላለሁ ማለት ነው። ከዛ በኋላ ራንክ ሲሰራ ራንክ መስራት የምትፈልጉ በማን ነው ይላቸዋል። በሰሙ ስለሆነ ምሰራው ሰሟ ላይ የራሱን ቁጥር እንመርጣለን። ከዛ ሪፈረንስ ላይ ሪፈረንስ ማለት ከማን ጋር ላወዳድረው ነው የሚላችሁ። ከማን ጋር ላወዳድረው ስለሆነ ከማን ጋር ነው የሚያወዳድረው? ከራሱ ከዚህ ጋር ካሉት ጋራ ወርታች ትጎታላችሁ ማለት ነው። ከዛ በኋላ ይህንን ነገር ግን ሌላ ጊዜና ኮንስታንት የሆነ ሌሎችን ቁጥሮችን መወዳደሪያ እንዲሆን የግዴታ ኮንስታንት መሆን አለበት። ምሳሌ ከሊያበሉ ከአንድ ክላስ ብላችሁ ነው የምታወዳድሩት። ያ ክላስ ቋሚ ነው። ፊክስር መሆኑን ለመግለጽ የግዴታ ዶላር ሳይን መግባት አለበት። ስለዚህ ኤፍ ፎር እንጫናለን። ኤፍ ፎር ስንጫነው በዶላር ሳይን ያስገባልና ከዛ በኋላ ኦኬ እንላለን ማለት ነው። ከዛ በኋላ ወርታችንን ስንጎትተው እንደዚህ አይነት ራንክ መስራት ቻልን ማለት ነው። ምናልባት ሚኒመም እና ማክሲመም እንዳያርገን እንሰራለን የሚለው ነገር ሚኒመም እና ማክሲመም ለመስራት እዚሁ ላይ ሆናችሁ ያው እዚህ ጋር ሚኒመም ብላችሁ መጻፍ ትችላላችሁ። ራሳችሁ ተለማመዱት። ከዛ በኋላ እዚሁ ጋር ገብታችሁ ኤፍ ኦፍ ኤክስ ጋር ገብታችሁ እንደ ቅድም ሰርች እንደምታደርጉት እዚህ ጋር አፕሊኬሽኖቹ ሰርች ታደርጋላችሁ። ከዛ ኦል ብላችሁ ሰርች ታደርጋላችሁ ማለት ነው። ከዛ በኋላ ሚኒመም ብላችሁ ሚኒመምን ሰርች ታደርጋላችሁ። ከዛ ኦኬ ትሉትና ሚኒመም ሰርች በምታደርጉ ሰዓት ላይ ሶሪ ሌላ ነው ሌላ ፈንክሽን ነው ክሬት ሰሌክት ያደረገብኝ ኤፍ ኦፍ ኤክስ። ከዛ በኋላ ሞስት ፍሪኩዌንት ዩዝድ ላድርገውና ሚኒመም እንደ ቅድሙ ሰርች ማድረግ ትችላላችሁ። ሚኒመም ብዬ ሰርች አድርገዋለሁ። ኦኬ ሚኒመም ስትሰሩ ሚኒመም ከየት ወደ የት ነው መስራት የሚችለው ይላችኋል። ቁጥሮቹ ማለት ነው። ቁጥሮቹን ስትሰሩ ሰሌክት ማድረግ አለባችሁ። ቁጥር ሚኒመም የሚሰራው ነው። ከዛ ሬንጁን ሰሌክት አደረጋችሁለት። ከዛ በኋላ ኦኬ ትላላችሁ ማለት ነው። ከነዚህ ካሉት ውስጥ ሚኒመሙ እሱ ነው ማለት ነው። ወርታች ኮፒ ማክሲመም በተመሳሳይ ማለት ነው። ምናልባት ይህ ቪዲዮ ከተመቻችሁ ያው ቅድም ያሳየኋችሁን ቴክ ዊዝ ሻምበልን የሚለውን የዩቲዩብ ቻናል ሰብስክራይብ አድርጉ። እንደዚሁም ኤክሴል እና ራንክ በኤክሴል ላይ አሁን ራንክን ሰርችላችኋለሁ፣ ሰም ሰርቻለሁ። አቬሬጅን ልስራላችሁና አቬሬጅ ላይ አቬሬጅ ያው ተመሳሳይ ነው ብዬ ነው ብዙ ምን ታያልኩት። ኤፍ ኦፍ ኤክስ ጋር ተገቡና ወርታች አቬሬጅ የሚለውን ትመርጣላችሁ። ከላይ ካጣችሁ እዚህ ካጣችሁ ግን እዚህ ጋር ሰርች ማድረጋችሁን አትርሱ። ወይንም እዚህ ጋር ደግሞ
ይህንን ኦል ማድረግ አለባችሁ ማለት ይሄኛው እዚህ ላይ ሀሳብ ጽፉ ኦል ማድረግ አለባችሁ። ከዛ በኋላ አቬሬጅ የሚለውን እሱን ትመርጣላችሁ። አቬሬጅ የሚለው እሱን ከመርጣችሁ በኋላ አቬሬጁን ከየት ወደ የት ለስራ የሚለውን ትመርጣላችሁ። ከአማርኛ እስከ ባዮሎጂ ድረስ የሚለው መምረጥ አለባቸው። አለዚያ ሰምንም ራንክንም ሊያካታባቸው ይችላል ማለት ወደ ጎን ቁጥር የተባሉትን በሙሉ ነው ሰሌክት የሚያደርግባቸው። እንደዚህ አይነት ኢሹ እንዳይኖር ሰብጀክቶች ብቻ ያሉበትን ሰሌክት ታደርጋላችሁ። ከዛ በኋላ ኦኬ ትላላችሁ፣ ወርታች ትጎታላችሁ ማለት ነው። እሺ ስለዚህ በቀጣይ ቪዲዮ ምናልባት ፍቃደኛ ከሆናችሁና የምትፈልጉት ከሆነ ግሬድ እንዴት ይሰራል ማለት ኤቢሲዲ ግሬድ እንዴትና ፓሴንት ፌል እንዴት መስራት እንችላለን የሚለውን በቀጣይ ቪዲዮ ሰራላችኋለሁ። እስከዚያው ከተመቻችሁ ቴክ ዊዝ ሻምበል የሚለውን ወይንም ሻምበል ቴክ ቲፕ የሚለውን ቻናል ገብታችሁ እንትን አድርጉኝ ማለት ሰብስክራይብ አድርጉኝ ማለት ቻናሉ ይሄ ነው። ስለዚህ ቴክ ሻምበል ቴክ ቲፕ የሚለው ላይ እሱን ሰርች አድርጋችሁ ሰብስክራይብ አድርጉኝ ማለት ነው። ስለዚህ ስለነበረን ቆይታ ቴንኪው ብያለሁኝ። አመሰግናለሁኝ።